እዚህ ጋር የኮምፒውተራችን ኪቦርድ ላይ አልት አለች እቺን አንድ ጊዜ ተጨናችሁ እንዲሁም ታብ አለ እዚህ ጋር እሷን ታብን አንዴ ክሊክ ስታረጉ እንደዚህ የተከፈቱ ፕሮግራሞችን ያሳያችኋል ከዛው የምትፈልጉት ላይ እንደዚህ ክሊክ አርጋችሁ ትከፍታላችሁ እዚህ ኮምፒውተር የዴስክቶፕ ላይ ሆኜ አልት ነክቼ F4 በነካ ያው ኮምፒውተርን ሸትዳውን ማድረግ ትፈልጋለህ ብሎ ይጠይቀኛል ማለት ነው እዚህ ጋር ማይክሮሶፍት ወርድን ከፈትኩኝ ለምሳሌ የሆነ ፓራግራፍ ላስገባ ይሄንን ፓራግራፍ አውቶማቲክ ፓራግራፍ አስገባውኝ ይሄንን ለምሳሌ ሴቭ ማድረግ ከፈለኩኝ ሴቭን ከምነካ ኮንትሮል የምትለዋን ከኪቦርዳችሁ ላይ ማለት ነው እና ኤስን ብትጫኑ ይሄን ሴቭ ታደርጋላችሁ እዚህ ጋር እንጨት መሰል ነገሩ ለሳል ለምሳሌ እንጨት ነገሩን ያው እንደዚህ አድርጌ አሁን ቢበላሽብኝ አሁን ትክክል አይደለም እዚህ ጋር አልፎ ሄዷል ይሄን ወደ ኋላ ማድረግ ስለሚጠበቅብኝ ከምሰርዘው ወይም ደግሞ በኢሬዘር ከማጠፋው ምን ማድረግ ይችላልው አንዱ ማድረግ ይችላልው ማለት ነው ይሄን በስተት እንደዚህ ያደረኩትን ወደ ኋላ በቀላሉ መመለስ ይችላልው ስለዚህ አሁን ይሄንን በስተት እንትን ያልኩትን Ctrl+Z ስል ይሄው አጠፋልኝ ሰላም ጤና ይስጥልኝ ውድ የዶክተር ኮምፒውተር ዩቲዩብ ቻናል ተከታታዮች ይህ 7ኛው ክፍል ትምህርታችን ነው ትንሽ ጠፍቻለሁ ሰዓት አልፈጅባችሁ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ክፍል 7ን ተከታተሉ ውድ ቻናል ተከታታዮች እንግዲህ ክፍል 7 ላይ ስንመጣ እዚህ ጋር የምናየው ዩዝፉል ሾርትከትስ የሚል ቶፒክ ነው በዚህ ቶፒክ ላይ ኮምፒውተር ላይ የምንጠቀማቸው ሾርትከቶች ምን እንደሆኑ ጠቀሜታቸውን አሳያችኋለሁ ለምሳሌ ዊንዶውስ ሎጎ የምንለው እዚህ ጋር የምታዩት እቺ የባንዲራ መሰል ነገሯ እሷን ስንነካ ስታርት ሜኑ ለመክፈት ይጠቅመናል ለምሳሌ እሷን ክሊክ እንደዚህ ባድረግ እንደምትመለከቱት ስታርት የሚለውን እንደዚህ ከፍትልኛል ይሄው ስታርት የሚለውን እንደዚህ ይከፍታል እንዲሁም Alt plus tab የሚላለ Alt plus tab ጠቀሜታው ምንድነው ስዊች ቢትዊን ኦፕን ፕሮግራምስ ኦር ዊንዶውስ የተከፈቱ የተለያዩ ፕሮግራሞች አሉ ለምሳሌ እዚህ ጋር ፓወርፖይንት ከፍቻለሁ ሌሎች ፕሮግራሞችም አሉ እና Alt plus tabን ነክቼ አሳያችኋለሁ እዚህ ጋር የኮምፒውተራችን ኪቦርድ ላይ Alt አለች እቺን አንድ ጊዜ ተጨናችሁ እንዲሁም ታብ አለ እዚህ ጋር እሷን ታብን አንዴ ክሊክ ስታረጉ እንደዚህ የተከፈቱ ፕሮግራሞችን ያሳያችኋል ከዛው የምትፈልጉት ላይ እንደዚህ ክሊክ አርጋችሁ ትከፍታላችሁ ለምሳሌ Alt plus tabን ነክቼ እዚህ ጋር የዩቲዩብ ቻናሌ እሱን ክሊክ ባረግ ይሄው ቀጥታ ወደዛ ያስደኛል አሁን ወደ ቲዩቶሪያሉ ለመመለስ ከፈለኩ አሁንም Alt plus tab ነክቼ የቲዩቶሪያሉ ዶክመንት ያውና እሱን ክሊክ ሳረግ ወደዛ መለሰኝ ማለት ነው ሌላው Alt plus F4 ነው Alt plus F4 ጠቀሜታው close the active item or exit the active program active ፕሮግራምን ወይም active itemን ለመውጣት ነው ይላል ለምሳሌ እዚህ ጋር useful shortcut የሚለው ቲዩቶሪያል እየሰጠዋችሁ ነው የሚገኘው ይሄን እየሰጠዋችሁ ያለ Alt plus F4ን በነካ ይዘጋል ወይም ይወጣል ማለት Alt plus F4 ተከፍቶ ያለም ፕሮግራም ወይም ሜኑን ይወጣል ማለት ነው ተከፍቶ ካለ Alt plus F4 ከነካችሁ ኤግዚት አድርጎ ይወጣል ማለት ነው ዊንዶውስ ከሆነም እንደዛው ተከፍቶ ካለ ዘግቶ ይወጣል ለምሳሌ እዚህ ጋር Alt ማለት እቺናት Altን ተጭኜ እዚህ ጋር F4ን በነካ ይሄው እንደምትመለከቱት ዘግቶ ወጣ ማለት ነው አሁንም Altን ተጭኜ አሁን F4ን በነካ እኔው ዘግቶብኝ ወጣ ማለት ነው ሁለቱንም አሁንም Altን ተጭኜ F4ን በነካ እዚህ ጋር የምታዩትን ዊንዶው እንደዚህ ዘግቶ ይወጣል ማለት ነው ስለዚህ Alt plus F4ን መንካት አንድን ዊንዶው ዘግቶ እንዲወጣ አድርጓል ማለት ነው ኢቭን እዚህ ኮምፒውተር የዴስክቶፕ ላይ ሆኜ Alt ነክቼ F4ን በነካ ያው ኮምፒውተርን ሸትዳውን ማድረግ ትፈልጋለህ ብሎ ይጠይቀኛል ማለት ነው ይሄ በጣም ኢምፖርታንት የሆነ ነገር ነው ማለት ነው ይሄን ማወቅ ይጣበቅባቸዋል ሌላ Ctrl+S ነው Ctrl+S ጠቀሜታው ምንድነው አንድን ዶክመንት ሴቭ ለማድረግ ይጠቅማል ለምሳሌ እናንተ ማይክሮሶፍት ወርድ ላይ ሆናችሁ የሆነ ነገር እየሰራችሁ ከሆነ ለምሳሌ ወርድ ከፍቼ ላሳያችሁ እዚህ ጋር ማይክሮሶፍት ወርድን ከፈትኩኝ ለምሳሌ የሆነ ፓራግራፍ ላስገባ ይሄንን ፓራግራፍ አውቶማቲክ ፓራግራፍ አስገባውኝ ይሄንን ለምሳሌ ሴቭ ማድረግ ከፈለኩኝ ሴቭን ከምነካ ኮንትሮል የምትለዋን ከኪቦርዳችሁ ላይ ማለት ነው እና ኤስን ብትጫኑ ይሄን ሴቭ ታረጋላችሁ ብሎ ይጠይቃችኋል የዚህኔ ስም ሰጣችሁ ሴቭ ታረጋላችሁ ለምሳሌ ማይ ፋይል ብዬ ሴቭ አረኩኝ ማለት እንግዲህ ለመጀመሪያ ጊዜ አንድ ዶክመንት ሴቭ ለማድረግ የምትፈልጉ ከሆነ ወይም ደግሞ ሴቭ ስትሉ ለመጀመሪያ ጊዜ ከሆነ ፋይል ኔም ይጠይቃችኋል ሌላ ጊዜ አፕዴት የምታደርጉ ከሆነ ደግሞ ወይም ደግሞ ኤግዚስቲንግ ፋይሉን የነበረውን ፋይል ሌላ ጊዜ ሴቭ የምትሉ ከሆነ አይጠይቃችሁም ማለት ነው እዛው ባለበት ቦታ ላይ ሴቭ ያደርግላችኋል ማለት ነው Ctrl+C ደግሞ አንድን አይተም ኮፒ ለማድረግ ይጠቅማል ማለት ነው እንግዲህ አንድን አይተም ስንል ለምሳሌ ማይክሮሶፍት ወርድ ላይ ሊሆን ይችላል እንዲሁም ዴስክቶፕ ላይ ሊሆን ይችላል የሆነ አይተምን ኮፒ ለማድረግ ይጠቅማል ማለት ነው ለምሳሌ ማይክሮሶፍት ወርድ ውስጥ ሆኜ ለምሳሌ ይሄንን ፓራግራፍ ሴሌክት ካረኩኝ በኋላ Ctrl+C ስነካ ኮፒ ያደርጋል ማለት ነው Ctrl+C ስነካ ኮፒ ያደርጋል ማለት ነው ስለዚህ እስኪ ሌላ ቦታ ወረድ ብዬ እዚህ
እዚህ ጋር መጥቼ ኮንትሮል ፕላስ ቪ ስነካ ደግሞ ፔስት ያደርጋል ማለት ነው። ኮንትሮል ፕላስ ቪ ይኸው ፔስት አደረገልኝ ማለት ነው። በሌላም መልኩ ለምሳሌ ፋይልም ሊሆን ይችላል። ኮንትሮል ፕላስ ሲ የግድ ዶክመንት ውስጥ መሆን አይጠበቅበትም፣ ፋይል ሊሆን ይችላል። ይሄንን ፋይል ለምሳሌ ይሄንን ማይክሮሶፍት ፓወርፖይንት ፋይል ኮንትሮል ፕላስ ሲን ነክቼ ኮፒ አልኩት። ለምሳሌ ወደ ማይ ዶክመንት ፎልደር ገብቼ እዚህ ጋር መጥቼ ደግሞ ኮንትሮል ፕላስ ቪን ብነካ ፔስት ያደርጋል ማለት ነው እንደምትመለከቱት። ስለዚህ ኮንትሮል ፕላስ ሲ ለወርድ ብቻም ሳይሆን የትኛውን ቦታ ላይ ኮፒ ለማድረግ ይጠቅማቸዋል ማለት ነው። እንግዲህ በዚሁ አጋጣሚ ኮንትሮል ፕላስ ሲን ሳሳያችሁ ኮንትሮል ፕላስ ቪን አሳይቻችኋለሁ። ያ ማለት ፔስት ማድረግ እንደሆነ የሚያመለክት ማለት ነው። ፔስት ማለት አንድን ኮፒ ያደረጋችሁትን ነገር ማስቀመጥ ማለት ነው። ኮንትሮል ፕላስ ኤክስ ከኮፒ ጋር ተመሳሳይነት አለው። ግን ምንድነው ለየት የሚያደርገው? ኮንትሮል ፕላስ ኤክስን ስትጠቀሙ አንድን ኦሪጂናል ፋይል ከቦታው ላይ አታገኙትም ወይም ከቦታው ላይ ሙቭ ያደርጋል። ኮንትሮል ፕላስ ሲ የምትጠቀሙ ደግሞ ሙቭ አያደርግም ማለት ነው። ለምሳሌ አሳያችኋለሁ። ሁለቱን ኤግዛምፕል አሳያችኋለሁ። እዚህ ጋር ለምሳሌ አንድ ፎልደር ልፍጠር። አንድ ፎልደር ፈጥሬ እዚህ ጋር ይሄንን ፎልደር ለምሳሌ ሙቭድ ፋይል በለው። ሙቭድ ፋይል አልኩና ይሄን ለምሳሌ ኮንትሮል ፕላስ ኤክስ ከኪቦርዴ ላይ እዚህ ጋር መጥቼ ይሄንን ፋይል ተጭኜ ኮንትሮል ፕላስ ኤክስ ነክቼ እዚህ ፎልደር ውስጥ ገብቼ ደግሞ ኮንትሮል ፕላስ ቪ ካልኩኝ እንደምትመለከቱት ኦሪጂናል ፋይሉ ጠፋ ማለት ነው። ከዚህ አይኖርም ማለት ነው። ምክንያቱም ኮንትሮል ፕላስ ኤክስ ኦሪጂናል ፋይሉን ከቦታው ላይ ያጠፋል ማለት ነው። እስኪ ፋይሉን ወደ ኋላ ልመልሰውና ፋይሉን አሁን መለስኩት በነበረበት። እስኪ አሁን ደግሞ በኮንትሮል ፕላስ ሲ ደግሞ አሳያችኋለሁ። ይሄንን ተጭኜ ኮንትሮል ፕላስ ሲ አድርጌ ይሄን ደግሞ ከፍቼ እዚህ ገብቼ ኮንትሮል ፕላስ ቪ ባረክ ይሄው እንደምትመለከቱት ከቦታው ላይ አላንቀሳቀሰም ማለት ነው። እስኪ ኮንትሮል ፕላስ ኤክሱን እያያችሁ ልድገም። እያያችሁት ማለት ነው። ኮንትሮል ፕላስ ኤክስ እዚህ ገብቼ ደግሞ ኮንትሮል ፕላስ ቪ ሳረክ ይሄው ሙቭ አደረገ ማለት ነው። ይሄ ነው እንግዲህ የኮንትሮል ፕላስ ቪ ልዩነት ማለት ነው። እሺ ቀጣይ የምናየው ደግሞ ኮንትሮል ፕላስ ዜድ ነው። ኮንትሮል ፕላስ ዜድ ደግሞ ምንድነው? አንድን የተሰራን ተግባር ወደ ኋላ ይመልሳል ማለት ነው። ለምሳሌ የሆነ ነገር ሰርታችሁ ከተበላሸባችሁ ወደ ኋላ ለማድረግ ከፈለጋችሁ ኮንትሮል ፕላስ ዜድን መንካት ይችላላችሁ ማለት ነው። ለምሳሌ አሁን ፔይንት ፕሮግራም ልክፈትና የሆነ ነገር ድሮ አድርጌ ላሳያችሁ ማለት ነው። ለምሳሌ እዚህ ላይ ገባውኝና የሆነ ነገር እንዲ ድሮ አድርጌ ላሳያችሁ። ለምሳሌ ባንዲራ ነገር ለሳል ማለት ነው። አሁን ባንዲራ ሳልኩኝ ኦኬ። ስለዚህ እዚህ ጋር መጣውና ለምሳሌ ከለር ልቀባው ማለት ነው። አረንጓዴ፣ ቢጫ ከዛው ቀይ ነው መቀባት ያለብኝ፣ ሰማያዊ ቀባው እንበል ለምሳሌ። ስለዚህ ኪቦርድ ላይ መጥቼ ኮንትሮል ፕላስ ዜድ ካልኩኝ ምን አደረገ? ወደ ኋላ መለሰልኝ ማለት ነው። ስለዚህ ቀደም ቀብቶልኝ ነበር፣ አሁን ወደ ኋላ መለሰልኝ። ስለዚህ አሁን መቀየር እችላለሁ ማለት ነው። እንደዚህ አድርጌ ኦኬ። ይሄ በቀላሉ ማስተካከል የምንችልበት ነው ማለት ነው። በሌላ ምሳሌ ደግሞ ላሳያችሁ። አሁንም ተጨማሪ እዚህ ጋር እንጨት መሰል ነገሩ ለሳል። ለምሳሌ እንጨት ነገሩን ያው እንደዚህ አድርጌ አሁን ቢበላሽብኝ አሁን ይሄ ትክክል አይደለም፣ እዚህ ጋር አልፎ ሄዷል። ይሄን ወደ ኋላ ማድረግ ስለሚጠበቅብኝ ከምሰርዘው ወይም ደግሞ በኢሬዘር ከማጠፋው ምን ማድረግ እችላለሁ? አንዱ ማድረግ እችላለሁ ማለት ነው። ይሄን በስተት እንደዚህ ያደረኩትን ወደ ኋላ በቀላሉ መመለስ እችላለሁ። ስለዚህ አሁን ይሄንን በስተት እንትን ያልኩትን ኮንትሮል ፕላስ ዜድ ስል ይሄው አጠፋልኝ። ስለዚህ መጥቼ ደግሞ በስርዓቱ እንደዚህ ድሮ አደርጋለሁ ማለት ነው። ስለዚህ ኮንትሮል ፕላስ ዜድ ጠቀሜታው ይሄን ይመስላል። እናንተም ፕራክቲስ ያደረጋችሁ ይሄንን ቪዲዮ ያቆማችሁ በመሃል እንደዚህ ፕራክቲስ ያደረጋችሁ ብትሄዱ አሪፍ ነው ማለት ነው። ሌላ ኮንትሮል ፕላስ ኤ ነው። ኮንትሮል ፕላስ ኤ ጠቀሜታው ምንድነው? አይተሞችን ሴሌክት ለማድረግ ይጠቅማል ማለት ነው። በተለይ በርካታ ነገሮች በአንድ ፎልደር ውስጥ ካሉ ቴክስትም ሊሆን ይችላል፣ እነዛን ለመምረጥ ይጠቅማል ማለት ነው። ለምሳሌ ዲሞንስትሬሽን አሳያችኋለሁ። እዚህ ጋር ለምሳሌ ፋይል አለኝ። አሁን ይሄንን ኮፒ አድርጌ ላሳያችሁ፣ በዛ አድርጌ ላሳያችሁ። ኦኬ። ለምሳሌ እነዚህ በርካታ ፋይሎች አሉ እዚህ ፎልደር ውስጥ ማለት ነው። እዚህ ፎልደር ውስጥ በርካታ ፋይሎች አሉ። እነዚህን ፋይሎች አሁን አንድ በአንድ ከምለቅም ኮንትሮል ፕላስ ኤ ባረግ ሁሉንም በአንዴ እንዲ ሴሌክት ያደርግልኛል። ይሄንን ኮፒ ማድረግ ብፈልግ ሙቭ ማድረግ ብፈልግም በቀላሉ ማኔጅ ማድረግ እችላለሁ ማለት ነው። ስለዚህ በቀላሉ ኮንትሮል ፕላስ ኤን በመንካት እንደዚህ ሴሌክት ኦል ማድረግ እችላለሁ ማለት ነው። እንግዲህ ኮንትሮል ፕላስ ኤ ኖት ሊሚትድ ቱ አይተምስ በማይክሮሶፍት ወርድ ውስጥ ሴሌክት ለማድረግ ይጠቅማል። ለምሳሌ ጽሁፎችን ማለት ነው። እነዚህን አሁን አንድ በአንድ ሴሌክት ከማድረግ በርካታ ፓራግራፎች ካሉ አንድ በአንድ ሴሌክት ከማድረግ ኮንትሮል ፕላስ ኤን ብትነኩ ሁሉንም በአንዴ እንዲ ሴሌክት ያደርግላችኋል ማለት ነው።
ሌላ F1 ነው። የትኛውም ዊንዶውስ ላይ ሆናችሁ F1 የምትነኩ ከሆነ የዛን ዊንዶ ሄልፕ ያመጣል ማለት ነው። ለምሳሌ F1 ፕሮግራምን ለማስጀመር ያው እዚህ ጋር እንደምትመለከቱት ከF1 እስከ F12 አለ። ይሄን ያለፈው ቪዲዮ ላይ አሳይቻችኋለሁ። ፈንክሽን ኪዎች ተብሎ የሚጠሩት ማለት ነው። ስለዚህ F1 እንደዚህ ብነካ ይሄው ሄልፕ ያመጣልኛል ማለት ነው። ስለዚህ በማይክሮሶፍት ፓወርፖይንት ላይ መጠቀም ያለባችሁ ነገሮች ምንም እንደሆነ አንዳንድ ነገሮች ያው ያሳያችኋል ማለት ነው። ስለዚህ የትኛውንም ዊንዶ F1 የምትነኩ ከሆነ የዛን ያላችሁበትን ዊንዶ ሄልፑን ያመጣላችኋል ማለት ነው። ለምሳሌ ከዚህ ሞጣ ብዬ ላሳያችሁና እስኪ ወደዚህ ዊንዶ ልምጣ። እዚህ ጋር መጥቼ ለምሳሌ አሁን እዚህ ዊንዶ ውስጥ ሆኜ F1 ብነካ ይሄው ሄልፕ ያመጣል ማለት ነው። የኮምፒውተር ሄልፕ ያመጣል ማለት ነው። የF1 ጠቀሜታ ነው ማለት ነው። ሌላ ደግሞ ዊንዶውስ ሎጎ ፕላስ F1 ነው። ዊንዶውስ ሎጎ ፕላስ F1 ስትነኩ የዊንዶውስ ሄልፕ ኤንድ ሰፖርት ያመጣል። እንግዲህ ይሄ ስፔሲፊካሊ የኮምፒውተራችንን ዊንዶ ሄልፕ እና ሰፖርት የሚያመጣልን ነው። ያም ማለት አሳያችኋለሁ። ለምሳሌ ዊንዶውስ ሎጎ ማለት እቺ ናት። ዊንዶውስ ሎጎ ይሄን ነክታችሁ F1 የምትነኩ ከሆነ የዊንዶውስ ሄልፕ ያመጣል ቀጥታ ለማምጣት ማለት ነው። የግድ ዴስክቶፕ ጋር መሄድ አይጠበቅባችሁም የዊንዶውስ ሄልፕ እንዲያመጣላችሁ ማለት ነው። ቅድም የዊንዶውስ ሄልፕ ለማምጣት ዴስክቶፕ ላይ ሄጄ ነበር ያሳያችሁ። ነገር ግን ቀጥታ እናንተ የምትፈልጉት የዊንዶውስ ሄልፕ ከሆነ የትም ቦታ ሆናችሁ ይሄንን ማምጣት ትችላላችሁ ማለት ነው። ማውጣት ሳይጠበቅባችሁ። ሌላው ESC ወይም ስኬፕ ኪ ብለን እንጠራዋለን። ለምሳሌ አንድን ታስክ አንድን ፕሮሰስ የሆነ ያለን ነገር ለማጨናገፍ ወይም ደግሞ ለማቋረጥ ይጠቅማል፣ ወይም ደግሞ አንድን የተከፈተ ነገር ለመዝጋትም ይጠቅማል ማለት ነው። ለምሳሌ ይሄ ያያችሁት ያለው ፓወርፖይንት ነው፣ ስላይድ ሙድ ላይ ነው ያለው። ስለዚህ ከዚህ መውጣት ከፈለኩኝ ለምሳሌ ESCን በነካ ይሄው ዘግቶ ወጣልኝ ማለት ነው። ESCን ስትነኩ አንድን የተከፈተን ሜኑ ወይም ፕሮግራም በቀላሉ ለመዝጋት ወይም ለመውጣት ይጠቅማል ማለት ነው። ሌላ አፕሊኬሽን ኪ የምትባላለች። እንግዲህ አፕሊኬሽን ኪ እንደ ራይት ክሊክ የምታገለግላት አንዳንድ ኮምፒውተር ላይ አለ። አሁን እኔ የምጠቀመው ኮምፒውተር ላይ አፕሊኬሽን ኪ የለችም። እንግዲህ አንዳንድ ኮምፒውተሮች ላይ እንደ ራይት ክሊክ ለመጠቀም የሚያስችላችሁ አፕሊኬሽን ኪ የምትባላለች። ያንን በቀላሉ ልክ እንደ ራይት ክሊክ የምትጠቀመው ማለት ነው። ስክሪን ላይ አሳያችኋለሁ። አፕሊኬሽን ኪ ማለት እቺኛዋ ናት። እቺን በመጠቀም አንዳንድ ጊዜ ልክ እንደ ራይት ክሊክ መጠቀም ትችላላችሁ። እንግዲህ ኪቦርዳችሁን ቼክ አድርጉ። ያ ካለ እናንተን አፕሊኬሽን ኪ መጠቀም ትችላላችሁ ማለት ነው። እንግዲህ ውድ የቻናል ተከታታዮች ለዛሬ ያስኩት የክፍል 7 ፕሮግራም ይሄን ይመስላል። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ ክፍል 8 በሌላ ርዕስ ከምንገናኝ ድረስ ቸር ያቆየን። ቸር እንሰንብት።